ሄይ ጣፋጮች ዛሬ ለየት ባለ ቪዲዮ ነው የመጣሁት። ታናሽ ወንድሜ በጣም የሚፈልገው ነገር ነበርና ዛሬ ለምን አላደርግለትም ብያሰብኩኝና እሱን ሰርፕራይዝ ላደርገው ነው። አብራችሁኛል። እዚህ ጋር ተዘጋጀንና ለባብሰን ወጣን። የሄድነው 72 ወደሚገኘው ቤስት ልዩ የጥርስ ህክምና ክሊኒክ ነበረ እና የሚገርማችሁ ቪዲዮ ትቀርጸኛለህ ዛሬ የሆነች ፕሮሞሽን አለችብኝ የሚቀርጸኝ ስለሌለ ነው ቪዲዮ ነው የወጣሁት። ከዛ በኋላ ዶክተሩ ሲያዋራው ትንሽ ግራ ተጋባ፣ ደነገጠ ምናምን ነገር። ቆይ እዚህ ጋር ይዩትማ እዚህ ጋር ስላስተራክችና ሰርፕራይዝ ማድረግ ፈልጋ እኛ ጋር መጣነበርና ለዚህ ያንተ የብሬስ መሰራት እንደምትወዱና እንደምትፈልግ ትነግረኝ ስለነበረ ያ የብሬስ አገልግሎት በነፃ መስጠት ስለዳንተ የኩኒናው ጆርጅ ሸፍና ቃል ገብታለች። ከዛ መታየት ጀመረ። እኔም ቁጭ ብዬ መጠበቅ ጀመርኩኝ። ትንሽ እየፈርቶ ነበረ መጀመሪያ አካባቢ፣ ከዛ ግን በጣም ደስተኛ ነበረ። ያው ፕሮሰሱ ይሄን ይመስላል። እዚህ ጋር ወደ ማለቁ ነበረ። ፋይናሊ ያለቀ። በጣም ደስ ብሎት ነበረ ብትዩት ፊቱ ላይ ራሱ። ከዛ ሳመኝ ምናምን ካልሳምኩሽ ምናምን እያለ እና በጣም ደስተኛ ነበረ። ከዶክተር እናመሰግን ነው። በዚህ አጋጣሚ ቤስት ዴንታል ክሊኒኮችን በጣም እናመሰግናለን። ለሰጣችሁን አክብሮትና አገልግሎት ሁሉ በጣም ነው የምናመሰግነው። ከዛ ወደ ቤት ሄድን። ቴንክስ ፎር ዋቺንግ ባይ